እሺ እንደዚህ አይደለም አቤል ዳዊት ይነጉሽ እሺ በል እሺ እንደዚህ እኔ እኮ ምን አሳድሽብሽ ነው እንደዚህ ይውጃለሽ አንተ ቃላት ትመጣለች አንተ ቃላት አይደለም ለኔ ነች የኔና የኔ ነች ከማንንም ጋር ሆና አላት አልፈልግም በግድ ልታረጓት ይችላል በግድ አይደለም የኔ ስለሆነች ነው ለኔ ተብላ የተፈጠረች ሰው ነች ከነሱ ያነሰ ይሄ ነገር ነው በይኝና እሺ ያን ነገር ላስተካክል እሺ ቆይ ምንድነው ጤነኛ አይደለም ስላልሽ ነው እኔ አንቺን ሳቂ በጣም ደህና ነኝ ሄዱ ለምንድነው አዳምጪኝ አይደለም አንቺ ምን ይወት ለምንድነው እንደዚህ የምትጫወቺው እኔ አልቀለድኩብህም በቃ አንቺ የኔና የኔ ነሽ ከኔ ውጪ ከማንም ጋር እንድትሆኝ አልፈልግም ብታለል ለፍቅር ባልችለው በኔ አቅም በመኖር ይበጃል ሰው ማመን አይቆምም ብቻ እንኳን አለፍኩት ብዙ ብሰቃይ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኔ በጣም ደህና ነኝ እግዚአብሔር ይመስገን እንዴት ናችሁ ሁላችሁም በያላችሁበት ደህና ሁኑልኝ እግዚአብሔር ይመስገን አለን ብዙ ነገር እየተፈጠረ ነው ያለውን ነገር እያያችሁ ነው ዛሬ ትንሽ በተረጋጋ መንፈስ ነገሮችን ለማስተካከልና ያለውንም ነገር ለእናንተ ለማስረዳት ነው የመጣሁት ኮሜንት ላይ የሚያየው ነበር ብቻ እያሳለፍን ያለነው ጊዜ ከባድ ነው ሁላችንም በየራሳችን ነገሮችን ለማስተካከል ስንሞክር አንዱን እየጎዳን አንዱ እንትን እያለ ምናምን ያለውና እዚህ ጋር ማንንም ለመጉዳት ፈልጌ ምንም ነገር እያረኩ አይደለም አይታችኋል በቻልኩት መጠን ከጎኑ ለመሆን ካለበት ችግር እንዲወጣ ለማድረግ እየሞከርኩኝ ነው ግን ደግሞ ነገሮችን እንዳሰብኳቸው እየሄዱ አይደለም እናንተም ኮሜንት ላይ እየጻፋችሁልኝ ነበር ከጎኑ ሁኚ አብረሽ ሁኚ እያላችሁኝ ነበር ግዴታዬ ነው የምሬ ነው ግዴታዬ ነው ከሱ ጎን መሆን ካለበት ችግር እንዲወጣ ማድረግ የምችለው እኔና እኔ ብቻ ነኝ አሁን እንደገባኝ ሌላ ሰውም ሊረዳኝ አይችልም ምክንያቱም እሱ የሚፈልገው እኔን ነው እኔ ጋር መሆን የሚፈልገው ግዴታ ነገሮችን ለማስተካከል እዚህ ጋር ማድረግ ያለብኝ ነገር ሁሉ እያደረኩ ነው አንዳንዴ ሰውን ለማገዝ ግዴታ እሱ በሚፈልገው መንገድ ብቻ አይደለም እዚህ ጋር ያልሆነ ተስፋ ሰጥቼው እንዲጎዳ እንዲያዝን አልፈልግም ምክንያቱም አብሬ ሁኜ በፍቅር ቀርቤው ምናምን መልሶ እንደገና ከኔ ጋር ሲለያይ እንዚያን ችግር ውስጥ እንደሚገባ ስለማቅ ማስተካከል ባለብኝ መንገድ ነው ማስተካከለው እና ደግሞ ቤተሰብ እንደምታውቁት በጣም ትልቅ ልጅ ነው ነገሮችን ማገናዘብ መረዳት የሚችል ሰው ነው አሁን ያለበት ሁኔታ ነው እንጂ አውርተን መግባባት እንችላለን ትላልቅ ሰዎች ነን የተማርነ ሰዎች ነን አውርተን መግባባት እንችላለን በማንኛውም ሰዓት በየትኛውም ቦታ በየትኛውም ጊዜ ከጎኑ እንደመሆን በችግሩ ጊዜ ልካፈለው ሁሌም እንደ ጓደኛም እንደ እህትም እንደ ሁሉም እንደ ፋሚሊ ከጎኑ ልሆን ለእናንተ ብቻ ሳይሆን ለሱም ደጋግሜ ነግሬዋለሁ ቃልም ገብቻለሁ አደርገዋለሁ ካለበት ችግር እንዲወጣም ለማገዝ በጣም ሞክራለሁ ግን ደግሞ እሱ በሚፈልገው መንገድ ሳይሆን በቃ ማለት እንዴት አድርጌ ላስረዳችሁ ማገዝ ባለብኝ እንጂ እዚህ ጋር የኔን ህይወት የሚጎዳ ነገር እያረኩኝ እኔን የሚነካ ነገር እያረኩኝ ነገ እሱንም መልሶ የሚጎዳውን ነገር ደግሞ ማድረግ አልፈልግም ምክንያቱም አይኖ ሊወደኝ ይችላል ሊያፈቅረኝ ይችላል ምናምን ግን ደግሞ አንደርስታንድ ለማድረግ ግዴታ በፍቅር አብሬ መሆን አለብኝ ብዬ አላስብም ስለዚህ ደውዬላችኋለሁ አቤልንም ደውዬለት ነበር ቤት አይደለንም ስቱዲዮ ነው ያለን ብሎኛል ስራ ቦታቸው ጋር ያሉበትን ስለነገሩኝ ወደ ስቱዲዮ ሄዳለሁ በደንብ በተረጋጋ መንፈስ የምሬ ነው በደንብ በቃ ቁጭ ብለን እንደ ትልቅ ሰው ያለው ነገር አስረድቼው በሚፈልገኝ ሰዓት ሁሉ ከጎኑ እንዳለሁኝ መቼም እንደማልተው ለመንገር ነው ዛሬ የመጣሁኝ እናንተም ይሄ ነገር ያስደስታችኋል ብዬ ተስፋ አረጋለሁ ከዛ ውጭ ደግሞ ኤዱዬ በዚያ ግዙ እንደዚህ አድርጊለት የምትሉኝ ነገር ካለ እናንተም ኮሜንት ላይ ያስቀምጡልኝ ኮሜንት እያዩኝ ነው ያልመለስኩላችሁ ትንሽ ስለተጨናነኩኝ ነው ይቅርታ በጣም እንደምታስቡልን እንደምትጨነቁልን በጣም እናውቃለን ግን ደግሞ እናንተም ተረዱኝ የምሬ ነው በቃ ከዚህ በላይ ማድረግ ስለማልችል ነው በቻልኩት በአቅሜ እየሞከርኩኝ ነው ስለማገዝ ቀጣይ ደግሞ እንግዲህ የሚሆነው ነገር ሰላም ይሆናል ጥሩ ይሆናል እሱም ደግሞ ይረዳኛል ብዬ ተስፋ አረጋለሁ ብዙ አላውራባችሁ እነሱም እየጠበቁኝ ስለሆነ ገብቼ እነሱ ጋር ያለውን ነገር ነግራቸዋለሁ ሰክነክሰናል አቤላ እንዴት ነህ? ሰላም ነው? ካሜራ ይዣለሁ ይቅርታ። ችግር የለም። እንዴት ነህ? ያሬድ እንዴት ነህ? ደህና ነው?
ጠፋኩ። ደህና ነህ አቤላይ? ደህና ነህ? እንዴት ነህ? እሺ አመሰግናለሁ። ለአንተ እንደዚህ ያደርግልህማ ለእኔ ብቻ ነው። እንዴት ነው? ደህና ናቸው? ስቱዲያችሁ ደስ ትላችሁ? ደህና ነህ? ደህና ነች? ስራ እየሰራ ነው? እየሞከርኩ ነው። ደህና ነህ? አለሁ። እንዴት ነሽ? አለሁ። ሰላም። ካሜራ ይዤባችሁ መጣ። ይቅርታ በጣም ያው ደውዬ አንተንም አውርቻለሁ እንደምመጣ ነግሬህ ነበረ። ዛሬ ትንሽ ሲሪየስ ለሆነ ጉዳይ ነው የመጣሁት። ማለቴ ያው እየተፈጠረ ያለው ነገር መናገር አይጠበቅብንም። ቤተሰብ የሚያውቃል፣ እናንተም ጋር ያለው ነገር ለማውራት እንገናኛለን። የሆነ ነገር ይፈጠራል ምናምን መግባባት አልቻልንም እና ዛሬ ቢያንስ እንደ ትልቅ ሰው በደንብ እንድናወራ። ፀጉሩ ደግሞ አድጓል። እሺ ሰራዋለሁ። እኔ ነኝ የማስቀሩት እስኪ ፀጉር አድጓል። በጣም ያምር። ሰሞኑን ልክ ስላልነበርኩ በዛ ምክንያት ነው። ደህና ነህ? ማውራት የምትፈልገው ነገር አለ? አላው ያልጨረስነው ጉዳይ አለ አይደል? አዎ፣ ግን እስካሁን ባወራነው መንገድ እንድናወራ አልፈልግም። እውነቱን ለመናገር ዛሬ ተረጋግተን የሚሰማህን መናገር የምትፈልገውን በተረጋጋ መንፈስ እንደ ትልቅ ሰው እንድናወራ ነው የመጣሁት። አቤልም ከመጀመሪያው ጀምሮ ታሪክ ላይም ስላለበት ግዴታ እኛ ጋር መሆን ስላለበት ነው እንትን ያልኩትና ምንድነው አልረዳህም አላልኩም። ታውቃለህ አይደል? ሁሌም ከጎንህ ነኝ ብያለሁ። አሁን ካሜራ ስላለ ሳይሆን ሁሌም እንኳን አይደለም እንደዚህ አይነት ሁኔታ ውስጥ ነህ፣ በማንኛውም ሁኔታ ውስጥ ከጎን ነኝ አለው። ግን ደግሞ እኔንም ለመረዳት ሞክር። የራሴ የሆነ ህይወት አለኝ። ብዙ ነገር አሳልፌያለሁ። በጣም ብዙ መከራዎች፣ ብዙ ነገር ታውቃለህ። ለአንተ ማስረዳት አይጠበቅብኝም። ያን ሁሉ መስዋዕትነት የከፈልኩበትን ህይወቴን እንዲሁ ዝም ብዬ ማበላሸት አልፈልግም እና የራሴ ህይወት አለኝ። አንተ መረዳት በምችለው ልክ ነው ልረዳህ የምችለው። ገብቶሃል? ምንድነው መሰለህ በአንድ ጊዜ ሁሉም ነገር እንደሚመጣ ነገር የለም። በጊዜ ነው ሁሉም ነገር ቀስ እያለ የሚስተካከለው ነው። ከሆነም እንደዛ ነው ሊሆን የሚችለው። በአንድ ጊዜ የሚፈጠር ነገር የለም እና ተረጋግተህ ያለውን ነገር አዋራት፣ የልብህን ነገር ንገራት። በቃ ገባህ አይደለ? እኔ እኮ ያለውን ነገር ሁሉም ነገር ተናግሬያለሁ። በቃ እኔ በጣም ነው የምወድሽ። አውቃለሁ። እኔም እወዳለሁ። ከዚህ በላይ ምንም ልልሽ አልችልም። እኔም እወዳለሁ ማለት እየተረዳሽኝ አይደለም። ምን ከዚህ አይደለም እረዳሃለሁ። በማንኛውም ያለውበትን ሁኔታ እያየሽ ነው አይደለ? ፀጉሬን ራሱ መስተካከል ለራሴ ጊዜ መስጠት እስኪያቅተኝ ድረስ ነው እንደዚህ እየሆንኩ ያለሁት እና እሱ እኮ ነው ትክክል ያልሆነው። ታዲያ ይሄ ነው ስህተቱ እኮ። ይሄን ነገር ማስተካከል ትችያለሽ እኮ ኤደን እኮ አለው። እኔ እሺ አደርጓለሁ፣ ግን አንተ በምትፈልገው መንገድ አይደለም። እኔ ውጭ ተርካችሁ ነው አይ አቤል ነው እንድናወራ ፈልጋለሁ፣ እንድትኖር ፈልጋለሁ። አንተ የምሬን ነው። ካንተ የሚደብቀው ነገር የለም። ጓደኛው ነው፣ ወንድሙ ነው፣ ሁሉ ነገር ታውቃለህ። ስለዛ ቢያንስ እኔ እንኳን ካልሰማ አንተ እንዲሰማ እዚህ ጋር ጭቅጭቅ ምናምን እንዲፈጠር ስላልፈለኩ ነው። አቤል እኔ የራሴ የሆነ ህይወት አለኝ። አንተ በምትፈልገው መንገድ ላይሆን ይችላል፣ ግን በማንኛውም ሰዓት ከጎንህ ነኝ። እኔ እንደ እህትም እንደ ጓደኛም እንደ ቤተሰብም እንደ ሁሉም ነገር አብሬ ልሆን ዝግጁ ነኝ። ግን ደግሞ ያልሆነ ተስፋ ሰጥቼህ እዚህ ጋር አንተ እዚህ ጋር እንዳትጎዳ ምናምን ብዬ እሺ እወድሃለሁ ብዬ ከጎንህ ሁኜ ስታጣኝ መልሰን እዚህ አይነት ሁኔታ ውስጥ እንደምትገባ አውቃለሁ። ለምን ያልሆነ ነገር ሰጣለሁ? ለምን አጣሻለሁ? ማለት እኔ እሺ ምን ላሳንስብሽ ይችላል? ምን ያጎደልኩት ነገር አለ? ኤደን እኔ እኮ በጣም ብዙ ነገር እኮ ተበልሻሽቶ ነው አሁን እንደዚህ ራሱ አንቺን ወድሻለሁ እያልኩሽ ያለሁት። ለምንድን ነው የማትረጂኝ? እሺ ቆይ እኔ ከሌሎቹ በምን ላንስ ይችላል? እኔ አንቺን ለኔ አንቺ ማንስ ሰው ነኝ አይደል? አንሰህብኝም። አንተ ካንተ የተሻለ ሰው ህይወቴ ውስጥ ኑሮም ምናምን አይደል እኮ። ታዲያ ከሌለሽ ለምን ቢያንስ ለኔ ድል አትሰጪኝም? እሺ ዝም ብሎ ባንዲ እንደዚህ ታውቂኛለሽ አይደል? ከልጅነቴ ጀምሮ ሱስ የለብኝ፣ አልጠጣ፣ አልቅም፣ አላጨስ፣ ሙሉ ጤነኛ የሆንኩ ልጅ ነኝ። በቃ እኔን መረዳት እንዴት ያቅትሻልሽ አንቺ? ቆይ አቤል አስረዳው። እንደዛ አይደለም። እወድሻለሁ አፈቅርሻለሁ እያልኩሽ ነው። ይሄን ነገር ቆይ አስጨርሰኝ አቤል። ረፍ ዝም በል። አይደለም ቆይ ነው እንደምፈልገው እንደዛ ሊሆን አይችልም። እኮ ግራ ገባኝ። አፍቅረሽ ታውቂያለሽ? ሰው ወደሽ ታውቂያለሽ? ቆይ ያንን ስሜት እኔ እንደምፈልገው እያወራን አይደለም። እዚህ ጋር አለመረዳት አይደለም ያሬድ።
ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። እኛ ስላልን አይደለም። እኔም እዚህ ጋር አይሆንም ስላልኩኝ አንድ ይሆናል ስላልክ አይደለም። ከእግዚአብሔር ጋር ትግልም አያስፈልግም። በቃ ከሆነ ይሆናል አይደለም ሄደን ይኸውልሽ፣ እኛ ማስተካከል የምንችለውን ነገር ወደ ፈጣሪ ለምን እንወስዳለን? በቃ እኔና አንቺ እዚህ ጋር ተስማምተን ነገሮችን ማስተካከል የምንችልበት ሁኔታ እያለ ፈጣሪ የኛን ነገር እንዲያስተካክል ለምን እንላለን? ፈጣሪ ሁሉም ነገር ከፈጣሪ ጋር ነው። ለበጎ እኮ ነው። አሁን ቢያንስ ራሱ ሰሞኑን የተገናኘ ነው ለራሱ እኮ በበጎ ነው አይደለ? ግን እኔ ተጨነቅኩ። ፈጣሪ ነው እየተበላሸ ነው ያሬድ። እኔ ያንቺን ህይወት ላበላሽ አልችልም። በቃ እኔ ያንቺን ህይወት ላበላሽ አልችልም። እኔ አንቺን እወድሻለሁ አፈቅርሻለሁ ማለት ያንቺን ህይወት አያበላሽም። በቃ እኔ ወደ እኔ መጣሽ ነገሮችን አስተካክለን ከአንቺ ጋር በጣም ብዙ አመትን መቆየት ፈልጋለሁ። አቤል ቆይ አይደለም አንድ ነገር ልንገርሽ፣ ገባ እዚህ ጋር እሺ፣ እሷ ምን ታድርግሽ? አፈቅርሃለሁ እንድትልህ ነው የምፈልገው ነውስ ምንድነው? በአንድ ጊዜ እኮ እሷን ብትልህ እኮ የሚያሳምን አይደለም። ገባ አይደል? ልክ አይደለም። ተረድተኛ? እሷ እዚህ ላይ የመጣችው አንተን ያልሆነ ቦታ ላይ ስላየች እንደዚህ ሆነ ማየት ስለማትፈልግ ያልሆነ ቦታ የምትሉኝ እኔ በጣም ደህና ነኝ እኮ ልሽ ያንቺን ማየት እኮ እንደዛ ልትሆን ነው የምፈልገው። በጣም ደህና ነኝ ኢደን። ይኸውልሽ እንደዛ መሆኔ ጤነኛ አይደለም ብለሽ አስበሽ ከሆነ እንዳትሳሳች። አይደለም ትክክል እያረክ ያለው ነገር ትክክል አይደለም ነው እንጂ ደህና ነው። እሺ ንገሪኝ፣ ምንድነው ትክክል ያለው? ላስተካክልና ነገሮችን እንትን ልበልሽ። መረጋጋት አለብህ ያሬድ፣ በእናትህ በቃ ሁሉም ነገር እግዚአብሔር ባለ ጊዜ ይሆናል። እሺ እና አታስጨንቀኝ በእናትህ፣ የምሬን ነው። እንደዚህ ባላወራ በጣም ነው ደስ የሚለኝ። እኔም እየተጨነቁ ነው። እሷም አቤልም ስራ እየሰራ አይደለም፣ እያየሁ ነው አንተ ጋር እንዴት እየሆነ እንደሆነ። እሺ እኔ ለምንድን ነው የማትረዱኝ? እሺ የኔ ህይወትስ እንዴት ይሁን? እሺ አታልቅሳ። ዛሬም እኮ አታልቅሳ አትበይኝ። እሺ እንዴ ተረጋጋ። ምንም እንደዚህ ነው የምታመጣው ነገር የለም። የምሬን ነው። ተረጋጋ። እሺ አታልቅስ በእናትህ እኔ እንድታለቅስብኝ አልፈልግም። ማርያምን በየቀኑ አንተ ባለቀስኩ ቁጥር የሚሰማኝን የማውቀው እኔ ነኝ። በእናትህ ያሬድ ዞሮ ላቢ አይደለም ሳለክስ እንደምትጠቃለህ እና ምን ያውቅ እንደዚህ እያልኩ እኮ አይደለም ያሬድ ምን ነው እንዴ? እቺ ልጅ እኮ የምትመላለሰው እኮ ላንተም ብላ ነው አይደለም እንዴ? እንዲያውም ግን እየተጨነቀች ነው እሷም ጭምር እንደዚህ ስትሆን የኔን ህይወት ማስተካከል ካልቻለች ለምን ትመጣለች? አትምጣ። እንደው ይኸውልሽ ከዚህ በኋላ አንቺ ከኔ ጋር መሆን ካልቻልሽ አትምጭብኝ። የኔ ህይወት እኮ እየተበላሸ ነው። ሄደን እየተበላሸ ነው የኔ ህይወት። ይሄን ያክል ዓመት ሳለቅስ የኖርኩትስ ስማኝ፣ እንደዚህ አትሆንሽ። እኛ እንደዚህ እንድትሆን እንኳን አንፈልግም። ያሬ ምን ሆነ ነው? ቆይ ያሬድ ምን እያደረክ ነው? ረፍ ያሬድ እኮ ያሬድ አይደለም። ያሬድ ምን ነው? ያሬድ ምንድን ነው የምታደርገው? ረፍ እንዳትቆልፈው እናንተ ብቻችሁን ሞረስ ይሰራል። ይፈራሃለሁ እንደዛ እስኪ ዛሬ ይሄን ያክል ዓመት ሳለቅስ የነበረው ለምንድን ነው? እንደዚህ የምትሆኑ አዳምጪኝ። አይደለም አንቺ በእኔ ህይወት ለምንድን ነው እንደዚህ የምትጫወቺው? እኔ አልቀለድኩብህም። እየቀለድሽ ነው እንጂ ሄደን አቤል ይኸውልሽ አንቺ ከኔ ውጭ ከማንም ጋር ልትሆኚ አትችይም። እሺ በቃ እሺ፣ ይቅርታ በቃ ዞር እንዳትቆልፈው ዞር ይርዛ አይደለም ሄደን አዳምጪኝ። እሺ እንደዚህ አይነት ነገር አታርግ። አዳምጪኝ። እሺ ቆይ እኔ ምን አደርግሻለሁ? አዳምጪኝ። ሄደን አዳምጪኝ። እሺ ቀስ በል እያወራሁ ና ቁጭ ወዴት ነው የምትሄደው? ቁጭ ወደዚህ ነው ያማል ይላል። ምን ሆነ ነው? ነይ ሂጅ። እኔ እኮ ነው ልጅ አቤል በእናትህ ምንድን ነው እንደዚህ እየሆንክ ያለው? ስማ ምንድን ነው እንደዚህ እየሆንክ ያለው? ያማል እንጂ አቤል በእናትህ አዳምጠኝ። እሺ በቃ አንድ ጊዜ አዳምጡኝ። እሺ ልረዳ እየሞከርኩኝ ነው። ካልገባ ምንም ማድረግ አልችልም። አላስፈራራሁሽም። እኔ አንቺን ቆይ ለመንካት መሳሰልሽ ለምንድን ነው የማስፈራራሽ? ቀስ በል ተረጋጋ። እቺ ልጅ አታሳዝንም? እሷስ ለምንድን ነው እንደዚህ የምትሆነው? በዚህ ልክ ለምንድን ነው በዚህ ልክ እሷ እንደዚህ የምታደርጋት? እሺ ቆይ ምን አደረኳት? አይደለም እያያት አይደለም እንዴ? ምን ሆነ ነው?
እሺ ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው? ንገረኝ። እሺ ስማ፣ ችግር ምንድን ነው? ችግር እሷ ነች። እሷን ማግኘት ነው የምፈልገው። በቃ እሷ ከኔ ጋር እንድትሆን ነው የምፈልገው። ከማንም ሰው ጋር ሆና ላይ ታፈልግ ማለት ነው። ምንድን ነው አደረብኝ? እናንተ በስነ ስርዓት ሰውራት እያናገረችኝ አይደለም። እቺ ልጅ እየተረዳችኝ አይደለም። ካልተረዳችኝ እሺ ቆይ እኔ ምን ላድርግ? እሺ ምንድን ነው የምትለኝ? እሺ ምንድን ነው የምትፈልገው? ስማ አዳምጠኝ፣ በቃ አዳምጠኝ። 2 ደቂቃ ብቻ ውጭ ጠብቀኝ። በእናትህ በቃ 2 ደቂቃ ብቻ ስጡኝና ውጭ ላናግርሽ። በእናትሽ ተረጅኝ። እሺ በእናትሽ ሻቢን ሂድ በቃ ሂድ። እሺ ምንድን ነው? እሺ ለምን ነው የምታለቅሰው? በእናትህ ምንድን ነው የሚለኝ? እሺ አውራኝ። እሺ ተነስና አውራኝ። እሺ በእናትህ ለምንድን ነው እሺ ወደ እዚህ ቆይ እኮ እሺ እንደዚህ አይደለም አቤል። በእናትሽ አዳምጪኝ። እሺ በእናትሽ እሺ እንደዚህ እኔ እሺ ቆይ ምን አሳድሽብሽ ነው እንደዚህ ይውቻለሽ? ምንም አልጎደለብኝም አቤል። በእናትህ ልታሳብደኝ ነው። ማርያምን ልታሳብደኝ። ምን ያክል እንደምወድሽ ታውቂያለሽ። ከማናቸውም የተሻለ አንከባቢ ያኖርሻል። በቃ እኔ አንቺ ከኔ ጋር ሁኚ። በእናትሽ አዳምጪኝ። እኔ ቆይ እሺ ምን አሳንስብሻለሁ? እንደዚህ አይደለም። ምን አሳንስብሻለሁ? እንደዚህ አይደለም። እሺ ቁጭ በል ተነስ። እሺ ቁጭ በል አልሄድም። ቁጭ በል በቃ። ያሬድ እንደዚህ ሆነ አይደለም እኮ ነው የምታስቀረኝ አይደለም። እንደዚህ ሆነ አታስቀረኝም። ቁጭ በልና በስነ ስርዓት እናውራ በቃ። እሺ ምንድን ነው የምትለኝ? እሺ ምን ላድርግልህ? እሺ ምንድን ነው የምትፈልገው? ኤደን እወድሻለሁ። እሱን ብቻ ተረጅኝ። እሺ በቃ ይሄንን ትረጅኝ እኮ ነው የምፈልገው። ቆይ ለምን አትችይም? እኔ ቆይ ምን አንሰኛል? ምን ያንሰኛል? አቤል ምንድን ነው ራስህን ከማን ጋር ያወዳድርክ ያለው? ያሬድ እነዛ ምናምን የመሳሰሉ ሰዎች ጋር ነው። ቆይ እነሱ ከኔ በምን ሊያንሱ ይችላሉ? እሺ እኮ ህይወት ነው። ቃቃ ነው እንዴ? እና የኔስ ህይወት ቆይ ምንድን ነው ታዲያ? የኔ ቃቃ ነው ያልሽው ወይ? በልጅነት የገባሽልኝ ቃል ሳስቢው እንጂ የፈለገ ልጅ ነው ያኔ የሰጠሽኝ ቃል ራሱ አቤል ልምጣ በቃ አልፈልግም። አቤል እኔ እሄዳለሁ በቃ አልፈልግም። ያሬድ በእናትህ እንደዚህ አትሁን። በማርያም ለምንድን ነው እንደዚህ አይነት ነገር ውስጥ የምታስገባኝ? እኔ አታልቅስ። ተነስ። እሺ ተነስ። ማርያምን እሄዳለሁ። መቼም አታገኘኝም ከዚህ በኋላ አይኔን አታየውም። በቃ ምን ባረግ ይሻለኛል? በአንቺ ምክንያት ህይወቴ ላይ የሚመጡትን ሴቶች እንዳለ ተረጋጋ እንዳለ እየገፋሁ እኮ ነው የኖርኩት። እሺ ቆይ እኔ ከዚህ በኋላ እሺ ምንድን ነው? እሺ ጸበል እንሂድ። ለምንድን ነው ጸበል የምሄደው? በጣም ጤነኛ ነኝ፣ ደህና እኮ ነኝ። ለምንድን ነው ቆይ እሺ እኔ የማትረጂኝ? እሺ ቆይ ምን ላሳንስብሽ እችላለሁ? አዳምጪኝ። ምን ላሳንስብሽ እችላለሁ? አለው ግን እንደዚህ ሆነ አይደለም። በእናትህ ተረዳኝ። እኔ ክፉ ሰው እያደረከኝ እኮ ነው። አይደለም አዳምጪኝ። እሺ ምን ላዳምጥ? እኔ መረዳት ያቅሻለሁ። ኤደን አዳምጪኝ። አዳምጪኝ። እኔን ቆይ መረዳት ያቅሻለሁ። አዳምጪኝ እንጂ እያመመኝ ነው ሁሉ አሁን እውነት እያመመኝ ነው። እየደከመኝ ነው። እንደዚህ ስትሆኝ ራሱ ሳይኮን ለእኔ እኮ በጣም ህመም እኮ ነው። እሺ ቆይ ከዚህ በላይ ምን ልሆን? እሺ ምን ላድርግልሽ? እሺ ኤደን ንገረኝ። ምን ላድርግሽ? እሺ ተው። ምን የተቻለ ነገር እኮ እሺ ከነሱ ያነሰ ይሄ ነገር ነው በይኝና እሺ ያን ነገር ላስተካክል። እሺ ቆይ ምንድን ነው ጤነኛ አይደለም ስላሉሽ ነው? እኔ አንቺን ሳቂ በጣም ደህና ነኝ። ሄዱ ለምንድን ነው አዳምጪኝ እኮ ሄዱ ለምንድን ነው የማታዳምጪኝ? እሺ በቃ እኔን አዳምጪኝ ወይ ስሚኝ እስኪ። እኔ ቆይ እሺ ምን አጎደልኩብሽ? ቆይ ከነሱ የሚያንስ ምን አለኝ? እሺ እኔ እንዴ ጤነኛ አይደለም ብሎ ስለነገሩሽ ነው ያሟላሉሽ? ለምንድን ነው እሺ ቆይ የማትረጂኝ? አረ ተው ያሬድ፣ እኔንም ተረዳኝ በማርያም። ያሬድ በእናትህ እንደዚህ ሆነ አይደለም እኔ የምታገኘኝ። እኔ በጣም ብዙ ነገር የተበለሻሽቷል። ሄደን በቃ ይሄን ነገር እንድታውቂልኝ እፈልጋለሁ። ትምህርቴ አልሆንኩኝ፣ ከጓደኞቼ አልሆንኩኝ፣ ደህና ነገር አላስኩኝ በዚህ ሰዓት። እንዴት እሺ ቆይ እኔ አንቺ ቢያንስ አንቺ አለሽ፣ አንቺን አግኝቼ ነገሮች ይስተካከላሉ በማስብበት ሰዓት አዳምጪኝ። ሄደን አዳምጪኝ። ያሬድ ያልተጻፈልኝ ህይወት ለመኖር ለምንድን ነው የምትሞክሩ? ለምንድን ነው ይሄ በጣም ተጽፎልኛል። ሄደን አዳምጪኝ። በቃ አንቺ የኔና የኔ ነሽ። ከኔ ውጪ ከማንም ጋር እንድትሆኝ አልፈልግም። ማናቸውንም ቢሆን አጠፋቸዋለሁ። ይሄን እንድታውቂ ነው የምፈልገው። ያሬድ በእናትህ ተው። በምንም አይነት ነገር ውስጥ እኔ ምንም ስለሌለኝ ከዚህ በኋላ ምንም ምሳገው ምፈራው ማንም የለም። እሺ በዚህ ሰዓት እንድታውቂ የምፈልግ ይሄንን ነው። በጉልበት ያንተ ልታረገኝ ያሰብከው በሰላም ካልሆነ የማይቀር ነገር ነው። ኤደን አዳምጪ፣ ፍቅሬ አዳምጪ። ልቀቀኝ። እንደዚህ ደግሞ ማድረግ አልችልም። እሺ
ያሬድ የምሬን ነው። በጣም ስለማከብርህ ነው እንደዚህ እያወራ ያለሁት። እየሰማኝ ነው። ስለማከብርህ ነው። ከዚህ በላይ ደግሞ እኔም እኮ ሰው ነኝ። እኔም ሰው ነኝ። ይደክመኛል፣ ይሰለቸኛል። እየሰማኝ ነው። እንደ ጓደኛ እጄን አንቺ ላይ ማንሳት ስለሚያቅተኝ አዳምጪኝ። እጄን አንቺ ላይ ማንሳት ስለሚያቅተኝ እንደ ጓደኛ ልረዳ እየሞከርኩኝ ነው። ህመምህን ለማስታገስ እየሞከርኩኝ ነው። ካልተረዳኝ ምንም ማድረግ አልችልም። ከአቅሜ በላይ ነው። ምንም ማድረግ አልችልም። ህይወቴ ላይ መጥተው የሄዱ ሴቶችን እልፍ ናቸው። ይኸውልሽ በአንቺ ምክንያት ያጣሁትን ነገር ቆጥሬ ያልጨረስነው ነገር አለ። ሁሉንም ነገር አዳምጪኝ። ሄደን ማስፈራሽ አንቺ መንካት እኮ የሚያሳሳኝ ልጅ ነኝ እንዴ? ለምንድን ነው እንደዛ የምትሆኚው? ሄደን እወድሻለሁ፣ ሄደን በጣም ነች አፈቅርሻለሁ እያልኩሽ ነው። ከማንም ሴት በላይ እወድሻለሁ አፈቅርሻለሁ እያልኩሽ ነው። ለቤተሰቦቼ የሚያልተመለስኩት ትምህርቴን የተጫርኩት ከጓደኞቼ የሚያልኩት በአንቺ ምክንያት ነው። ይህን ነገር አውቀሽ እንድትረጁ እፈልጋለሁ። ቢያንስ ለእኔ ጊዜ ሰጠሽ። እነዛ ኮልኮሌ ከሆኑ ሰዎች ጋር እንዳላይሽ ነው የምፈልገው ከዚህ በኋላ። በቃ አንቺ የኔና የኔ ነሽ። በጣም ልረዳ የሞከርኩ ነው። ላይፌ በጣም ምን አደረኩሽ? ምን አደርግሻለሁ? እሺ አላውቅም። አይነት ታውሯል። እየሰማኸኝ አይደለም እንዴ? አቤልን ጥራልኝ፣ መሄድ እፈልጋለሁ። በዘግተኔና ታስቀረኝም እዚህ እንደዚህ ሆነ። እኔ አንተ አታደርገኝም። አቤልን ጥራልኝ። ይኸውልሽ ስሜዛዊ መሆኑ በጣም ስለምወድሽ ነው። ይሄ ነገር ለምንድን ነው የማትረጂኝ? እንደዚህ ሆነ አይደለም የምታገኘኝ። ያፈቀርኩት የወደድኩት አንቺን ነው። እልክ አይደለም እንደዚህ እያለቀስኩኝ እንደዚህ ቢሆን ዝም አትለኝም ነበር። ራሴን እያዞረኝ ነው። እያመመኝ ነው። እየሰማኝ ነው። እያመመኝ ነው። አልቀመጥም። በእናትሽ ሄደን በቃ እንደዚህ እየተነው ስለሽኝ አትሂጂ። በእናትሽ ሄደን ምንድን ነው? ተነስ ያዲ በመድኃኒዓለም አታስጨንቀኝ በእናትህ። የምሬን ስማኝ፣ ሁሉ ነገር ይስተካከላል። ስማኝ ተነስ። እኔ ያለው ሁሉ ነገር መረዳህ ነው ያለው። ስለዚህ በእናትህ ተነስ፣ በእናትህ አታስጨንቀኛል። እኔ ራሱ ተጨነኩኝ። ቆይ እንደዚህ ሆንኩ ለምን አትረዳኝም? አይደለም እኔ እኮ አውቃለሁ፣ ሁሉንም ነገር አውቃለሁ። ያዲ በማርያም ሁሉንም ነገር አውቃለሁ። እኔ እረዳለሁ። ስማኝ እረዳለሁ። በእናትህ ተረጋጋ። አንተ ወንድሜ ተነስ፣ በእናትህ ለኔ ተነስ። በእናትህ ስማኝ፣ ተረጋጋ። በማርያም ስማኝ፣ አዳምጠኛ። እንደዚህ ብትለውን ካርደ ብዬ እቺ ልጅ ማለት እንደዚህ እያለቀስኩላት እንኳን ጥለኝ ትሄዳለች። አውቃለሁ። እኔ እኮ እረዳለሁ። የማልረዳ እንዳይመስል እኔ እረዳለሁ። ሁሉንም ነገር ታውቀኛለህ እኮ ለእሷ ነው እንጂ እንደዚህ ሆንኩ ያሉት ለማንም እኮ እንደዚህ መሆን ያሷ አይደለም። አውቃለሁ። እቺ ልጅ ትመጣለች። ገባህ? ትመጣለች። አንተን የምትፈልግ ከሆነ ትመጣለች። የትም ልትሄድ አትችልም። ገባህ አይደለ? እንደዚህ መሆን የለብህም። አዳምጠኝ። ከዚህ በኋላ ኤደን ከማንምና ከማንም ጋር ሆና ባያት በሷም በአብሯት ባሉም ሰዎች እንደፈረደች ነው። እንደዛማ መሆን የለበትም። ያዲ ስማኝ፣ እንደዚህ አይነት ልክ ውስጥ መግባት የለብህም። ስማኝ፣ እንደዚህ አይነት ልክ ውስጥ መግባት የለብህም። ወደድኩሽ ባልኳት አይደለም፣ እንደዚህ አይነት ልክ ውስጥ መግባት የለብህም። የባሰ ችግር ውስጥ ከልጅነቴ ጀምሮ አፈቀርኩሽ ባልኳት እንደዚህ ትሆናለች። እሷ ነው ስማኝ፣ እየተረዳኝ አይደለም። በአንተ ቃላት ትመጣለች። በአንተ ቃላት አይደለም፣ ለእኔ ነች። የኔና የኔ ነች። ከማንም ጋር ሆናላት አልፈልግም። በግድ ልታደርጓት ትችላለህ። በግድ አይደለም፣ የኔ ስለሆነች ነው። ለእኔ ተብላ የተፈጠረች ሰው ነች። ከኔ ውጪ ከማንም ሰው ጋር ሆና ባያት ልጅ
ሂድና ይዛት ነው በእናትህ እኔ የማይሆን ነገር ውስጥ ከምገባ አይደለም ታውቃለህ የኔ ማንነት ታውቃለህ ልጅቷን እያያት አይደለ የመጣችው እኮ አንተን ብላ ነበረ ገባህ እናውራ ብላ የመጣችው እኮ እሷ ነች አንተ አይደለም እሱ ገብቶኛል እኮና ከተረዳ ገብቶኛል እያልኩ ነው ተረዳ ይቅርታ ጠይቃታለሁ ይዛት ነው አንተን ትሰማለች እኔን እየፈራችኝ እኔ ምን እንዳደረኳት አላውቅም ቆይ እሺ ምንድነው ያደረኩ ወደድኩሽ ባልኳት በዚህ ልክ እንዴት እንደዚህ ትሆናለች ሰው ወዷት አያውቅም ድሮን ምንዛ ኮልኮሎች ነው የማይሆን ፍቅር አስለምዶ እንደዚህ ያደረጓት ስማኝ አንድ ነገር ብቻ ልንገርህ ገባ ስማኝ ራሷ እንደሚመጣ እኔ እነግርሃለሁ ገባህ ራሷ ትመጣለች አንተ ባትላት ራሱ መምጣት አይቀርም ገባ ሁሉም ነገር ይገባታል ሁሉም ነገር ይገባታል አረ ስለፈጠረ ያዲ አረ ተው እኔንም ተረደኝ በእናትህ እኔ አር እንደ ይዤ የመጣው አስቀይሜያታለሁ መሰለኝ በቃ ይዛት እኮና ይዤ የመጣሁት እኔ ነኝ እኮ አይደል ስለዚህ ስማኝ ትመጣለች እየው አንተ ሳትላት እሷ ራሷ ትመጣለች ገባ እንዴት ትመጣለች ሁሉም ነገር ትረዳለች ገባህ አይደል ላንተ እንደዚህ እንደምታስብላት ስትረዳ ትመጣለች ገባህ አይደል እንደዚህ የምትሆነው እሷን ስላፈቀርክ ስለሆነ ፕሊዝ በእናትህ ያዲ እኔ ቢያንስ ተረደኝ እንጂ እኔ ጓደኛ አይደለም እንዴ እኔ ቢያንስ ተረደኝ እንጂ ምን ነው ይዛት በቃ እንትን ብላ ነበር ደግሞ እኮ ነው ይኸውልህ እኔ እኮ እያልኩ ያለሁት አልተረዳኸኝም እንጂ እኮ ስመኝ ይዛትናና ማለት ነው አሟታል ቢያንስ ወይ ክሊኒክ ይዣት ሄዳለሁ አቤል በእናትህ ሂድና እና ለምን መጀመሪያ እንደዚህ ብላ አባረርካት ልጅቷን እንዴት እናደድ ማረጉን አላውቅም ታውቂልኝ እና ይሄንን እኮ ነው እኛም እያልን ያለነው እኮ ይሄንን ነው እሺ ቢያንስ ይዛትና በቃ የሆነ ነገር እኔ አታለሁ ተረጋጋ በእናትህ ቁጭ በል በቃ ተረጋጋና ቁጭ ስለፈጠረ ቁጭ በቃ ሂድሽ በቃ እኮ ቁጭ እንጂ ምን ነገር አብሬ ልምጣ